ሁላችሁንም ለተደረገው ለማህበረሰባችን ሰላም፣ ለማህበረሰባችን ጸጥታ፣ ለማህበረሰባችን ደህንነት እየተከፈለ ያለው መስዋዕትነት ዛሬ በቁጭት አይደለም የምንናገረው። ጠላትን ለማስደሰት አንገታችን ደፍተን ሳይሆን ጠላትን ለማንበርከክ አንገታችን ቀና አድርገን የምንናገራቸው ቃላቶች ናቸው እንጂ እንዲሁ ጀግና ይወለዳል፣ ያድጋል፣ ይወልዳል፣ ታሪክ ሰርቶም ያልፋል። እዚህ ያላችሁ የፖሊስ የጸጥታ አካላት ከየትኛውም ጊዜ በላይ ህገ መንግስቱን በማስጠበቅ ህገ መንግስቱን በማክበር የህግ የበላይነትን በማረጋገጥ ከብሔርና ከመንደርና ከሰፈር ወጥተን በኢትዮጵያዊነት በጀግንነት በሰብአዊነት ማህበረሰባችንን ማገልገል ያስፈልጋል። ዛሬው መገናኘታችን በላብም እንዲሁም በደም የተከፈለ መስዋዕትነት ለመዘከር ነው ማለት ነው። ስለዚህ እንዲህ አይነት መስዋዕትነት መክፈል በጣም እጅግ የተከበረ ነው። በጣም ሀገር የምትቀጥለው በዚህ ልክ ስለሆነ ማለት ነው። ስለዚህ የዛሬ እዚህ የተገኛችሁት የመስዋዕት የሆኑ የፖሊስ አካላት ቤተሰቦች፣ የሚሊሻ ቤተሰቦች፣ የመምህር ቤተሰቦች በእውነት በጣም ትልቅ ክብርና ምስጋና ይገባቸዋል። ቤተሰቦቻችሁ ያስተዳድሩ የነበሩት የፖሊስ እንዲሁም የሚሊሻና የመምህር ለሀገር ብለው ነው ደም የከፈሉት ማለት ነው። ለዛ በጣም ተዝናኑ ይገባል። የሰው ልጅ ይወለዳል፣ ያድጋል፣ ያልፋል። ይህ ተፈጥሯዊ ባህሪ ነው። ነገር ግን ይህ ተፈጥሯዊ ባህሪ ለየት ባለ ሁኔታ ህይወት ሲያልፍ ደግሞ ለየት ባለ ሁኔታ ህይወት በዛ ሲያከትም አንድም የሚያስቆጭ አንድም ደግሞ አደራ ያለበት አንድም ደግሞ ትውልድን የሚያሻገር ነው። እነኚህ ጀግኖቻችን እንደሌላው ሰው ቀን ደርሶ እንዲሁ ያለፉ ሳይሆኑ ኢትዮጵያን ለመጠበቅ ኢትዮጵያን ያለ እንደሚያሸንፍ ያረጋገጡ ጀግኖች ወንድሞቻችን ናቸው። የነሱ ማለፍ ሁሌ በልባችን ሐዘን፣ ሁሌ በልባችን ቁጭት፣ ሁሌ በልባችን ማስታወስ ቢኖርም ያለፉበትን ዓላማ ግን ስናየው እነሱ ያለፉት ለኢትዮጵያ ሕዝብ፣ እነሱ ያለፉት ለድሬዳዋ ሕዝብ፣ እነሱ ያለፉት ለሰላም ነው። ጠላቶቻችን አፍረዋል። ትላንትና ጠላት በእነሱ ሞት የራሱን ቢዝነስ ለመስራት የሐዘን መግለጫ አልወጣም ብሎ የገለጸበት ሂደት የጠላትን የበላይነት ለማረጋገጥ እንጂ የኛን ጀግኖች አስቦ አይደለም። የኛ ጀግኖች በእውነት ለፍትህ፣ በእውነት ለሰላም፣ በእውነት ለድሬዳዋ ጀግና ሆነው ከመሳሪያ ፊት ቆመው ሞትን ሳይፈሩ ፊት ለፊት ተጋፍጠው አልፈው ትውልድ በሰላም እንዲኖር የድሬዳዋ ጀንበር ቀንም ሌሊትም ሰላማዊ ሆና እንድታልፍ በደማቸው በህይወታቸው ይህን አድርጎልናል። ይህንን ላደረጉ ጀግኖች የድሬዳዋ አስተዳደርም ይሁን የድሬዳዋ ፖሊስ የጸጥታ አካሉ ለዘላለም በዘላለማዊ ክብር ያስታውሳቸዋል። ግን የነሱ ደም የነሱ ህይወት እንዲሁ አልቀረም። ጀግና ቢያልፍ ጀግና ይተካልና እነሱን በተጋደሉበት ጦር ሜዳ በዛው አሸንፊያለሁ ብሎ የተለያየ ፕሮፓጋንዳ እንኳን ቢነፋ አንዱም ሳይቀር የነሱ ደም እንዲሁ አልቀረም። 43ቱ ተገድለው 28ቱ ተይዘው ዛሬ በምርመራ ላይ የሚገኙበት ሂደት ነው። ይሄ የሚያኮራ ነው። ለዚህ እንድንበቃ ያደረጉን ጀግኖቻችን ግን ለዘላለም እናስታውሳቸዋለን፣ ለዘላለም እናከብራቸዋለን። ታሪካቸው በወርቃማው የሰላም መዝገብ ላይ ተጽፎ ለዘላለም በየዓመቱ ሲዘከር ይኖራል። ስለዚህ ቤተሰቦች፣ ሰዎች በተለያየ ሁኔታ ሊያልፉ ይችላሉ። የነሱ ግን የተለየ ነው። የነሱ ኢትዮጵያን ለማቆም ነው። የነሱ ሰላምን ለማምጣት ነው። የነሱ አብሮነትን ለማሳደግ ነውና በዚህ ዙሪያ ሰው ናችሁና
ሐዘን የሚሰማችሁ ቢሆንም ያለፉበት ሁኔታ ግን ክብር ነውና ክብር ለዘላለም እንዲኖራቸው መጽናናትን እንመኛለን። ጠላቶቻችን ጨካኞች ናቸው፣ ርኅራኄ የላቸው። ጠመንጃ ይዞ የሚዋጋቸው እንዳለ ሆኖ ጠመንጃ አልያዘን ጠመኔ ይዞ ተማሪን የሚያስተምር መምህር ከቤቱ ወስደው አርደው ለማን እንደሚታገሉ አይገባኝም። እነኚህ ሰዎች መምህር ወስደው አርደው ዛሬ የዛ መምህር ልጆች ምን ይሉ ይሆን? መሳሪያ ይዞ አይደለም የተዋጋቸው። ለትምህርት ትውልድን ለማንቃት ሀገርን ለማሳደግ የሚጥር አንድ ጠመኔ ይዞ የሚሄድን መምህር ይዞ ማረድ ምንኛ ጨካኞች፣ ለህዝብ ያልወገኑ፣ ለህዝብ ያልቆሙ፣ ጸረ ህዝብ፣ ጸረ ኢትዮጵያ እርኩስ መሆናቸውን ያስረዳል። ስለዚህ የመምህሩን መሞት ፍትህ ጥያቄ ሆኖ ለመምህሩ ፍትህ ይገባል፣ ለሞቱት ሚሊሻዎች ፍትህ ይገባል፣ ለሞቱት ፖሊሶች ፍትህ ይገባል ብሎ የሚሞግት ትውልድ መነሳት ሲገባው ይልቁኑ እነሱን ለገደሉ ደግሞ ከዛ ጎን ቆሞ በተለያየ ሁኔታ በማህበራዊ ሚዲያ እዚህም እዛም የሚለውን አንገት ማስደፋት የሁላችን ተግባር መሆን መቻል አለበት። እኛ ዛሬ ያለን ነገ ጠላት ሲመጣ ህይወት እንከፍላለን። እንዲሁ ነው የሚጠብቀን። ስለዚህ እያንዳንዱ አማርና አመራር ይሄን ማወቅ አለበት። ከዛም ባለፈ ግን እንዲህ ከጠላት ጎን ቆመው የጠላትን ፕሮፓጋንዳ የሚነዙ ከነሱ ጋር ተባባሪ የሚሆን ማንም አካል ቢሆን በህግ የሚጠየቅ መሆኑን ማናችንም አውቀን እኛ ፖሊሶች ነን፣ ህግን የማስከበር ስልጣን ስላለን ይሄንን ፈልገን ለህግ የማቅረብ ስራችንን መቀጠል አለብን እላለሁ። ክብር በጀግንነት ለተሰዉ ሰማዕታት እላለሁ። እጅግ አመሰግናለሁ። ያለው ሞት እርግጥ ሳይታሰብ በአንድ የቀን ጨለማ የሰው ህልፈት ድንገት እንደዚህ ሲሰማ አቅምን ውሃ አድርጎ ጉልበትን ቄጠማ ነፍስ እየቧጨረ ልብ ነው የሚያደማ። ሰማይና ምድር ገና ሲላቀቁ ሲወጣ ጎህ ቀዶ ከቦታው እንዳይጎል ከስራው አርፍዶ ከአዋፋቱ ጋራ በጠዋቱ ማልዶ የሰላም ዘብ ሊሆን ሰላም ዋሉ ብሎ ተሰናብቶ ሄዶ በድንገት ሲመጣ የህልፈቱ መርዶ ሐዘኑ ያጎብጣል ከሰማይን ከብቶ ህይወትን ፍች ያልባ ያደርገዋል ባዶ። እንደዚህ ያደረገኝ ነገር ወዳጄ ጨርቄን ቀዳድጄ ካልጋ ከመደቡ ከፍራሽ ወርጄ መሬት ብንከባለል አመድም ነስንሼ ጮኬ አልጨርሰው አልወጣው አልቅሼ ቻል አደረኩት ድንጋይን ነክሼ። ነገሩ ምን ቢያምም እድሜው ቢያስለቅስም ዝም ብሎ አይደለም ሞታችሁ አለው ስም። በክብር የሚጠራ በቋሚው መካከል ግብሩ የሚወራ ሞቱ የሚተረክ ወድቆ የሚያፈራ ከሞትም ሞት አለ ሞት ያልሆነ ተራ። አየህ እንደዚህ ነው። አንዳንዱ የታደለው ሞቱ ህይወት አለ። አምናለሁ እርግጥም የማንም ሰው ሞቱ ባይበላለጥም እንደ ጀግና ሰው ሞት ህይወትን አይሰጥም። ማንም ለቆመለት ለዓላማው ታምኖ በክብርም ሙያው ለሰውም ወግኖ ሲሞት ህይወት አለው እንደዚህ ጀግኖ። ስለሚኖርበት ቀየውና መንደር ጸጥታና ሰላም የማይደራደር ያ አርብቶ ያ አርሶ አደር ሚኒሻው ወታደር ዘር ከሚዘራበት አፈር ላይ መውደቁ ፍሬ ሊያፈራ ነው ሰላም ለማጽደቁ። ለምን ሞተ? ለሰላም ሲል። ለምን ሞተ? ለሀገር ሲል። ለምን ሞተ? ስለኔ ሲል። ለምን ሞተ? ስለኛ ሲል።
የሚል መልስ የሚሰጥ ሐቅና እውነት አለ በጀግና ሞት ውስጥ። በዜጋው ላይ ሲመጡበት፣ በወገኑ ጦር ሲሰበቅ፣ በሰብአዊ ግልጋሎቱ በጀግንነት በመጠበቅ ስለኛ ነው የወደቀ መለዮ ውስጥ ሳይደበቅ እና ሞትክን እንደ ዘበት ህልፈትህን እንደ ዋዛ በከንቱ አድርጌ አላየውም እንደ ጤዛ። ይልቅስ ለህይወት ሞትህ ሆኗል ቤዛ። የምስኪን ወገንህ የስንቱ ደሃ በር በአጥፊ ሲሰባበር፣ ህይወቱ ሲቀጠፍ ንብረት ሲመዘበር፣ ስንቱ እንደሚያለቅስ ስንቱ እንደሚወድቅስ እያሰብኩ ይልቅስ ስለ ብዙ ላልቅስ። ምን ይፈጠር ነበር አንተ በጀግንነት ቆመህ ባትጠብቅስ? ይህንን ነው ማሰብ እንግዲህ ወዳጄ፣ አየህ እንግዲህ ጓዴ፣ ሞትህ ህይወት አለው ማለት አይደል እንዴ? ነፍሳችሁ ባለፈ ስንት ህይወት ተረፈ። የጀግንነት ግዳያችሁ ልብ ላይ ተጻፈ እና ምንም ቢያስለቅስም ባለፈ ስንት ህይወት ተረፈ። የጀግንነት ግዳያችሁ ልብ ላይ ተጻፈ እና ምንም ቢያስለቅስም ሞታችሁ ህይወት አለው፣ ሞታችሁ አለው ስም።